ሰላም ሰላም ወዳጆቼ ሰላማችሁ ይብዛ በያላችሁበት። ዛሬ ስለ ሃጫሉ አዋርድ ላወራ ፈልጌ አይደለም፣ ስለ ሃጫሉ እውነታ ላወራ ነው የመጣሁት ማለት ነው። ሃጫሉ ሁንዴሳ በህይወት እያለ የሰራቸውን የታገላቸውን የትግል ውጤቶች ልናወድስ ልንዘክር ይገባል ብዬ አምናለሁና ሃጫሉ ሁንዴሳ የታገለውን የሰራቸውን ስራዎች በአዋርድ መልክ መቅረቡ በጣም ቆንጆ ሆኖ እያለ ዋናውን ነገር እንዳንረሳ ማስታወስ አለብን ማለት ነው። ሃጫሉ ሁንዴሳ ሲታገል የነበረው ለሰው ልጆች እኩልነት መብት አብዝቶ ሲጨነቅ ሲሰራ እንደነበረ ልናስታውስ እንወዳለን ማለት ነው። ይሄን ዘፈኖቹንም የሰራቸው ከትግል የተነሳና በትግል ውጤት ትግሉን ለህዝብ ለማድረስ በሚታገልባቸው በሚሰራቸው ስራዎች ወደ ዘፈን የገባበትና ቆንጆ ዘፈኖችን ወይም ቆንጆ ዜማዎችን ወደኛ ያደረሰበት እንደነበረ ላስታውስ እወዳለሁ። ሃጫሉ ማለት እውነት ማለት ነው። ሃጫሉ ማለት ትግል ማለት ነው። ሃጫሉ ማለት መጋፈጥ ማለት ነው። ሃጫሉ ማለት ለሚታገለው ነገር ከፊት መቆም ማለት ነው።